አንድን ሰው እጅግ በጣም አፍቀራችሁ ታውቃላችሁ? ስለዛ ሰው ማሰብ ማቆም እስኪያቀታችሁ ድረስ የተቃራኒ ጾታ መፈቃቀርን አይደለም፣ ነገር ግን ልዩ የሆነ መፋቀርን፣ የማክበር መፋቀርን፣ የአክብሮታዊ ፍርሃትን ያዘለ መፋቀርን፣ ከዓይናችሁ እንባ እንዲወርድ ምክንያት የሚሆን መፋቀርን አፍቀራችሁ ታውቃላችሁ? የማይክል ጃክሰን አድናቂዎች የሚረዱት ይመስለኛል። መድረክ ላይ ወጥቶ ዘፈኑን ሲጀምር እንባዎች ዱብ ዱብ ይላሉ። እሱ ይዘፍናል፣ ታዳሚው በለቅሶ ያጅባል። ሰዎች ራሳቸውንም ስተው ይወድቃሉ። እሱን የማቀፍ ዕድል ካጋጠማቸው አቅፈው መልቀቅ አይፈልጉም። የኳስ አድናቂዎችም ይህንን ይረዱታል። እጅግ የሚያደንቁትን ኳስ ተጫዋች የመገናኘት ዕድል ካጋጠማቸው እነሱም ይዘው አይለቁም። ለነሱ ዓለማቸው ነው። እነሱን መንካት፣ ማቀፍና መሳም እንግዳ የሆኑ ነገሮችን እንዲያደርጉ የሚያስገድድ እንግዳ የሆነ ፍቅር ነው። ልክ ጫማቸውን እንደመውሰድ፣ ስማቸውን ጀርባ ላይ እንደማጻፍ፣ ጸጉራቸውን እንደነሱ መቆረጥ። ነገር ግን በዚህ ሁሉ ምሳሌ ውስጥ አንድ ነገር ይጎላል። የተለቀሰለት ግለሰብ ላለቀሰለት ሰው መልሶ አያለቅስም። በሁሉም አጋጣሚ አይሆንም። አድናቂዎቻቸውን እንኳን ብትጠይቁ ይስማሙበታል። ልክ ነህ፣ እኔ ማን ነኝና እኔ ማን ስለሆንኩ ያለቅስልኛል ይላቸዋል። ስለዚህ ላንተ መልሶ የሚያለቅስልህ አንድ ሰው ቢኖርስ? ማንኛውም ሰው እንደሚያለቅስልህ ሳይሆን የምር ከዛ የበለጠ ምንም እንኳን ካንተ የተለየ የበለጠና ያማረ ምርጥ ሰውና ከምንም በላይ ክብር የሚገባው ቢሆንም ላንተ ቢያለቅስስ? መልእክተኛው መሐመድ ሰላትና ሰላም በሳቸው ላይ ሆኑ። እኔ ወንድሞቼ ናፈቁኝ አሉ ረሱል ሰለላሁ ዐለይሂ ወሰለም። አፈር እየጫሩ ቁጭ ብለው አሸዋ ጫር ጫር እያደረጉ ተከዙ። ረሱል ዐለይሂ ወሰለም ምን ነው ያ ረሱላህ ሲሏቸው اشتقت الى اخواني ከኔ በኋላ የሚመጡት አማኞቼ ናቸው፣ እኔን ሳያዩኝ ያመኑብኝ ወንድሞቼ ናፈቁኝ። በስርዓት እንቅልፉን ትቶ በዛ ብርድ እግሩ እስኪሰነጠቅ ጌታው ፊት እየቆመ ከሞትህ በኋላ ከሱ ጋር እንድትሆን እያለቀሰ የሚጸልይልህ ሰው እሱን ሳታይ በሱ በማመንህ አንተን ማየት ናፍቆ የሚያለቅስልህ ወንድሜ ብሎ የሚጠራ ለሁሉም መልእክተኞች የማይመለስ የሆነ ዱዓ ተሰጥቷቸዋል። እሱ ግን የሱን ላንተ አደረገው። ባልደረቦቹ የሱን የጀነት ሰውነት ለመንካት የሚጓጉለት ሰው፣ ከሰውነቱ የወረደችን ጠብታ ውሃ ለማግኘት የሚጋደሉለት ሰው። ንጉሶች እንኳን ሕዝቦቻቸው የሱ ባልደረቦች የሚያከብሩትን የሚወዱትንና መስዋዕት የሚሆኑለትን ያህል እንደማይሆኑላቸው የተመሰከረለት ሰው። ይህ ሰው ነው ላንተ ያለቀሰልህ ምርጥ። ታዲያ እሱስ ያንተን ባይገባውምን? ወስተቅና ያ ረሱላላህ اشتقناك يا